ሰላም ሰላም እንዴት ናችሁ ጓደኞቼ? ሀና ነኝ። በጣም አመሰግናለሁ። ላመሰግናችሁ ነው እንግዲህ የመጣሁት ዛሬ ፈረንሳይ ፓሪስ ላይ ቆንጆ የአበሻ ምግብ የኢትዮጵያ ምግብ አምሮኛል ብያችሁ ነበርና ብዙዎቻችሁ ምኒልክ ሬስቶራንትን ሳትደርሺ እዛ ያለውን ምግብ ሳትቀምሽ እንዳትመጪ ብላችሁኝ ባላችሁኝ መሰረት እኔም ያማረኝን ምግብ እየተመኘው ይሄው ወደ ምኒልክ ሬስቶራንት ጎራ ብዬ ነበር። እንዳላችሁትም በጣም ደስ የሚል እጅግ በጣም የሚያምር ቆንጆና ውብ ትንሿ ኢትዮጵያ የሚያስብል ቆንጆ የኢትዮጵያ ሬስቶራንት እንግዲህ አግኝቻለሁ። እንደምታዩት የሁላችሁ መጣልኛ ማረኝ ምግብ በጣም ደስ አለኝ። እንግዲህ ሁሉንም አግኝቻቸዋለሁ። እነሱም በልዩ መስተንግዶ ነው የተቀበሉን። አቶ ሰለሞን በጣም አመሰግናለሁ። ቆንጆ ምግብ ነው የቀረበልን። ይሄው እንደምታዩት እንግዲህ ያማረኝን ምግብ ከነቤተሰቤ እንደዚህ ብልት አድርጌ ያማረኝን ውጥት ብሎልኝ እምጅም ያስቆረጥበው ምግባቸው ደግሞ በጣም አስደስቶኝ እኔም አመስግኜ ጠጅ ጠጥቼ እንግዲህ እንደምታዩት ይሄው ደስ የሚል ምግብ ልጆቼም ደስ ብሏቸው ነው የበሉት። በልተን አጣጥመን እንግዲህ ወደ ሆቴላችን ተመለስን ማለት ነው። በጣም ነው ደስ ያለኝ። በጣም ከልብ አመሰግናለሁ። እዚህ ቦታ ሂጂ ብላችሁ የጠቆማችሁኝ በጣም ነው የማመሰግነው። እንግዲህ መምጣት የምትፈልጉ